ሰላም የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ በዛሬ ቪዲዮ ለየት ያለ ርዕሰ ጉዳይ ይዤላችሁ ቀርቤያለሁ። ከኢፋቦሩ አርፈን ወሊሶ ሰከንዳሪ ስኩል ፈርስት ሴሚስተር ፊዚክስ 2016 11ኛ ክፍል ተማሪዎች የተፈተኑትን ፋይናል ኤግዛማቸውን ይዤ ቀርቤያለሁ። እንግዲህ ይህን ጥያቄ አብረን የምንሰራ ይሆናል። ቀጥታ ወደ ቪዲዮ የምገባ ይሆናል ማለት ነው። የመጀመሪያው ጥያቄ የሚለው ከ1 እስከ 10 የተጠየቀው ጥያቄ ትሩ ፎልስ ነው። በዚህ ጥያቄ ውስጥ ቢያንስ ግሬድ 11 2016 የተፈተኑት ፊዚክስ ኤግዛም 7 ጥያቄዎችን ያካተተ ነው። እንግዲህ በዛሬው ቪዲዮ ላይ ከ1 እስከ 25 ያሉትን ጥያቄዎች አብረን የምናይ ይሆናል። ወደ ጥያቄው የምንገባ ይሆናል ማለት ነው። የመጀመሪያው ጥያቄ ምንድነው የሚለው the dot product of the vector is always vector ነው የሚለው ትሩ ኦር ፎልስ ነው። እንግዲህ ጥያቄውን እኔ ሰራላችሁ ከመስራቴ በፊት እናንተም እየሞከራችሁ መሄድ መቻል አለባችሁ። the dot product of vector two vectors is always vector ነው የሚለው መልሳችን ፎልስ ነው። መልሳችን ፎልስ ነው ምክንያቱም always ሳይሆን usually ቢሆን ኖሮ ተመራጭ ነበረ። ምክንያቱም ዶት ፕሮዳክት ሁለት ዶት ፕሮዳክት የሆኑ ቬክተር ኳንቲቲዎችን ፊዚካል ኳንቲቲዎችን በመንወስድበት ሰዓት ወርክ ኤንድ ፎርስ ማለት ነው። እንደሚታወቀው ወርክ የምናገኝበት ፎርሙላ ፎርስ ታይም ዶት ዲስፕሌስሜንት ነው። ሁለቱም ቬክተር ናቸው። ግን የሁለቱ ዶት ፕሮዳክት ማን ይሰጠን? ስኬለር ኳንቲቲ የሆነውን ወርክ ነው። ፎርስ በምናይበት ሰዓትም ደግሞ ፎርስ ዘ ዶት ፕሮዳክት ኦፍ ማስ ታይምስ አክሰለሬሽን ነው። ግን ሁለቱም በምናይበት ሰዓት ማስ ታይምስ አክሰለሬሽን የሚሰጠን ፎርስ ቬክተር ነው ማለት ነው። ስለዚህ the dot product of two vector በሚልበት ሰዓት the dot product of two vector is always vector. the answer is ፎርስ ይሆናል ማለት ነው። ዩዥዋሊ ቢሆን ኖሮ ትክክል ይሆን ነበረ። ነገር ግን ይሄን ስቴትመንት ፎርስ የሚያደርገው ኦልዌይስ የምትለዋ ወርድ ናት ማለት ነው። ወደ ሁለተኛው ጥያቄ በምንገባበት ሰዓት ግሎባል ዋርሚንግ is decrease in earth's temperature and it is impacts on earth's climate ነው የሚለው። የግሎባል ዋርሚንግ is decrease ግሎባል ዋርሚንግ ዲክሪዝ በሚሆንበት ሰዓት earth's temperature decrease in air temperature ይላል። earth's temperature ይሄም ፎርስ ነው። ፎርስ የሚያደርግበት ዋነኛ ምክንያት ደግሞ ግሎባል ዋርሚንግ is ዲክሪዝ ሳይሆን earth's temperature ዲክሪዝ ሳይሆን ኢንክሪዝ ነው የሚያደርገው። ግሎባል ዋርሚንግ ኢንክሪዝ ነው የሚያደርገው earth's temperature እንጂ ዲክሪዝ አያደርግም። በዚህ ምክንያት ዲክሪዝ ሳይሆን ኢንክሪዝ ቢሆን ኖሮ ስቴትመንታችን ትሩ ይሆን ነበረ። በዚህ ዲክሪዝ በሚለው ወርድ አማካኝነት ፎርስ ይሆናል ማለት ነው። ወደ ሁለተኛው ጥያቄ በመጣበት ሰዓት ሁለተኛው ጥያቄ ምንድነው የሚለው in parallelogram method of addition of two vector is jointed tail to tail። ያ ይሄ ትክክል ነው። tail to tail ነው join የሚለው in parallelogram addition of vector ለምሳሌ ሁለት ቬክተሮችን እንውሰድ ቬክተር A and ቬክተር B በመንወስድበት ሰዓት ሁለቱን ጆይን ያርጋቸው ቴል ቱ ቴል። ቬክተር A ይሄ ቢሆን ቬክተር B ይሄ ቢሆን ቬክተር B ቴል ቱ ቴል ነው የተገናኙት። ሪዛልታንት ቬክተራችን ደግሞ ምንድነው የሚለው the diagonal of the two initial point ይሆናል ማለት ነው። the diagonal of the two ኢኒሻል ፖይንት ይሆናል። ይሄ ሪዛልታችን ነው። A ፕላስ ቬክተር B ይሆናል ማለት ነው። ስለዚህ ፓራሌሎግራም ሜትድ ቴል ቱ ቴል አዲሽን ኦፍ ቬክተር ነው የሚያሳየኝ ማለት ነው። ስለዚህ ትሩ ይሆንልኛል ማለት ነው። አራተኛው ጥያቄ በምናሄድበት ሰዓት ደግሞ አን ኦብጀክት አት ተርሚናል ቬሎሲቲ ሃዝ ዜሮ አክሰለሬሽን ይላል። አን ኦብጀክት አት ተርሚናል ቬሎሲቲ ሃዝ ዜሮ አክሰለሬሽን ይለኛል። ይሄ ትሩ ይሆናል ማለት ነው። አት ተርሚናል ቬሎሲቲያችን ዜሮም ስለሚሆን
acceleration because of velocity 0 ይሆናል ማለት ነው። አምስተኛው ጥያቄ በምንሄድበት ሰዓት subtracting vector is the same as adding a vector of the same magnitude and the same direction ይላል። subtraction of the vector adding a vector of the same magnitude and the same direction ይሄ ፎርስ ነው። subtraction of vector በምናይበት ሰዓት subtraction of vector ለምሳሌ በማግኒቲዩድ ደረጃ ያ ትክክል ሊሆኑ ይችላሉ። ለምሳሌ ኮሊነር ቬክተር ፓራሌል ኦር አንቲ ፓራሌል ሊሆኑ ይችላሉ። እንደሚታወቀው ኮሊነር ቬክተሮች ኢን ዘ ሴም ላይን ላይ ነው ላይን የሚያደርጉት። ይሄ ቬክተር ኤ በሚሆንበት ሰዓት ይሄ ደግሞ ቬክተር ቢ ሊሆን ይችላል። እንዲሁም ማግኒቲዩዳቸው እንኳን ኢኳል ነው ብንል ሁል ጊዜ ዳይሬክሽናቸው ኢኳል አይሆንም። ዳይሬክሽኑ በዚህ በኩል አድርገውና ቬክተር ቢ ይሄኛው በሚው ከሆነ ቬክተር ኤ ደግሞ ዳይሬክሽኑ ወደ ሌፍት ሳይር ሊሆን ይችላል። ስለዚህ ይሄ ማለት ኤ ፕላስ ማይነስ ኦፍ ቢ ቬክተር አዲሽን በምንገልጽበት ሰዓት ኤ እና ቢ ምንም ያህል በማግኒቲዩድ ደረጃ እንኳን ኢኳል ቢሆኑም ኢን ዘ ዳይሬክሽን ኦፖዚት ናቸው ማለት ነው። ኤ ወይም ደግሞ ቢ አንዱ ለሌላኛው ኢን ኦፖዚት ዳይሬክሽን ነው ሊገኙ የሚችሉት ማለት ነው። ስለዚህ እዚች ጋራ አምስተኛ ጥያቄ ያለን subtracting vector is the same as adding a vector of the same magnitude and the same direction ይላል። ኖ the same direction አይደለም፣ ፎርስ ነው። the same direction ሊሆን አይችልም። ሌላኛው ስድስተኛ ጥያቄ ነው። ስድስተኛ ጥያቄ ምንድነው የሚለው scientific method is systematic procedures to acquire knowledge based on experimental evidence ይላል። ይሄ obvious ነው፣ ትሩ ነው። scientific method is systematic procedure to acquire knowledge based on experimental evidence የሚለው ይሄ ትሩ ነው። ይሄ ማለት ከግሬድ 11 ፊዚክስ ዩኒት 1 ፊዚክስ ኤንድ ሂውማን ሶሳይቲ ከሚለው የወጣ ጥያቄ ነው ማለት ነው። ወደ ሰባተኛው ጥያቄ በምንሄድበት ሰዓት in uniform circular motion the velocity is constant ይላል። ይሄ ፎርስ ነው። the velocity is constant no the velocity is constant ሳይሆን ስፒድ ነው ኮንስታንት። ቬሎሲቲ ቬክተር ኳንቲቲ እንደመሆኑ ምክንያት ኢን ታይም እንትን ባለ ቁጥር ዳይሬክሽኑን ቼንጅ ያደርጋል። ዳይሬክሽኑን ኮንቲኒየስሊ ነው ቼንጅ የሚያደርገው። ስለዚህ ቬሎሲቲ ሳይሆን ኮንስታንታችን ስፒዳችን ነው ኮንስታንታችን። ስለዚህ በዚህ አማካኝነት ፎርስ ይሆናል ማለት ነው። ወደ ስምንተኛ ጥያቄ በመመለስበት ሰዓት ደግሞ if the velocity and acceleration have different sign ይላል then object is slowing down ይላል። slowing down if the velocity and acceleration have different sign ካላቸው አንዱ ፖዚቲቭ ወይም ደግሞ አንዱ ደግሞ ኔጌቲቭ ከሆነ ኦብጀክቱ slowing down ነው ያደረገ ያለው ነው። ይሄ ትሩ ነው። ምክንያቱም አንድ ኦብጀክት ቬሎሲቲው እየቀነሰ በሚመጣበት ሰዓት አክሰለሬሽናችን ዲሰለሬት ነው የሚያደርገው። ይሄ ማለት አክሰለሬሽናችን ኢን ኦፖዚት ዳይሬክሽን ቱ ቬሎሲቲ ነው የሚሆነው። በተወሰነች ሰዓት መኪናው ከጊዜ በኋላ ሁሉ ሊቆም ይችላል ማለት ነው። ምክንያቱም ቬሎሲቲው ስሎዊንግ ዳውን ነው እየቀነሰ ነው የሚሄድ ያለው ስሩ ዘ ታይም ማለት ነው። በዚህ ምክንያት if the velocity and acceleration have different sign then the object is slowing down ይላል ማለት ነው። እዚህ ጋር slowing down የሚሆነው ቬሎሲቲያችን ነው። ማስታወስ ያለባችሁ ቬሎሲቲያችን ነው slowing down የሚሆነው። ሌላው ዘጠነኛ ጥያቄ ምንድነው የሚለው 1 ኒውተን is equal to 1 ኪሎግራም times meter per second ይላል። ይሄ ትክክል የሆነ ነገር ነው። ይሄ ማለት ምን ማለት ነው? ፎርስ ቅድም እንዳየነው ፎርስ ማለት ማስ ታይምስ አክሰለሬሽን ነው። የፎርስ ዩኒታችን ኒውተን ነው። 1 ኒውተን is equal to ማሳችን የማስ ኪሎ ግራም ነው ታይምስ የአክሰለሬሽን ሳይሆን ደግሞ ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ስለዚህ በዚህ ምክንያት ትሩ ይሆንልናል ማለት ነው። ይሄ ትሩ ነው። አስረኛ ጥያቄ በምናይበት ሰዓት resolution vector is a producer of splitting a vector into
ቱ ኮምፖነንት ይላል። ያ ትሩ ሪዞሉሽን ቬክተር ማለት አንድ ቬክተርን ሁለት ቦታ መክፈል ማለት ነው፣ ስፕሊት ማድረግ ነው። ይሄ ማለት ኤክስ እና ዋይ ኮምፖነንት አድርግቶ መክፈል ማለት ነው። ኤክስ ኤንድ ዋይ ኮምፖነንት አድርግቶ ኢንቱ ቱ ኮምፖነንት ስፕሊት ማድረግ ሪዞሉሽን ኦፍ ቬክተር ይባላል ማለት ነው። ወደ መልቲፕል ቹዝ በምንመጣበት ሰዓት 11ኛው ጥያቄ ምንድነው የሚለን? the scalar products will have minimum value at what angle ይላል። ሚኒመም ቫልዩ ስኬለር ፕሮዳክት ለምሳሌ ስኬለር ፕሮዳክት የሁለት ፕሮዳክቶችን በምንወስድበት ሰዓት ስኬለር ፕሮዳክት በምንወስድበት ሰዓት እንሰድና a ዶት b cos of theta when cos of theta ወይም ቴታችን 90 ዲግሪ በሚሆንበት ሰዓት the dot product is minimum ነው የሚሆነው። ምክንያቱም cos of 90 ዲግሪ is equal to 0 ስለሆነ ሚኒመም ያደርግብናል ዶት ፕሮዳክታችን። ቴታችን ደግሞ equal to 0 ዲግሪ በሚሆንበት ሰዓት ማክሲመም ይሆናል። ይሄ ማለት cos of 0 ዲግሪ is equal to 1 ስለሚሆንልን ማለት ነው። 1 ስለሚሰጠን በዚህ ምክንያት ሚኒመም ቫልዩ ነው የተጠየቅነው። ሚኒመም ቫልዩ የሚሆነው at angle of 90 ዲግሪ ይሆናል ማለት ነው። at 90 ዲግሪ ላይ ይሆናል። 12ኛ ጥያቄ an object in free fall ይላል። an object is in free fall a experience no air resistance, b undergoes downward acceleration, c has acceleration with the magnitude of 9.81 meter per second earth surface, d all of above ይላል። d the correct answer ይሆናል። an object in free fall በሚሆንበት ሰዓት air resistance ኔግሌክት ነው የምናደርገው፣ ኮንሲደር አናደርግም air resistance። እንዲሁም ደግሞ acceleration due to gravity downward ነው። እንዲሁም ደግሞ acceleration within ማግኒቲዩዳችን 9.81 ሜትር ፐር ሰከንድ ኒር ኤር ሰርፌስ ይሆንልናል ማለት ነው። በዚህ መልኩ ትክክለኛው መልሳችን ዲ ይሆናል ማለት ነው። ሌላኛው ደግሞ 13ኛ ጥያቄ ነው። 13ኛ ጥያቄ which one of the following is scalar quantity ነው። ስኬለር ኳንቲቲ የትኛው ነው ይላል። a ፓወር b ፎርስ c ቬሎሲቲ d ሞመንተም ይላል። a is power is scalar quantity ይሆናል ማለት ነው። 14ኛ ጥያቄ ደግሞ ምንድነው እየጠየቀኝ ያለው? a car accelerates uniformly from rest ይላል። from rest ማለት ኢኒሻል ቬሎሲቲያችን 0 ነው ማለት ነው። and to speed of 25 meter per second in 5 seconds. What is the acceleration of the car? The acceleration of car የተሰጠን እንግዲህ 25 ሜትር ፐር ሰከንድ ፋይናላችን ነው። ኢኒሻል ቬሎሲቲ 0 ሜትር ፐር ሰከንድ ነው። እንዲሁም ደግሞ ፋይናል ቬሎሲቲያችን 25 ሜትር ፐር ሰከንድ ነው። ታይም 5 ሰከንድ ነው። ታይማችን 5 ሰከንድ ነው። ስለዚህ እየተጠየቅን ያለነው አክሰለሬሽን ነው። አክሰለሬሽናችን ምን ይሆናል? አክሰለሬሽን ማለት ነው አክሰለሬሽን ቼንጅ ኢን ቬሎሲቲ ኦቨር ቼንጅ ታይም ሬት ኦፍ ቼንጅ ኦፍ ታይም ማለት ነው። ስለዚህ ቬሎሲቲያችን ፋይናላችን 25 ነው። 25 ሜትር ፐር ሰከንድ ማይነስ 0 ሜትር ፐር ሰከንድ ዲቫይድድ ባይ 5 ሰከንድ አክሰለሬሽን ኢዝ ኢኳል ቱ 5 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። በዚሁ መልክ በቀላሉ መስራት ትችላላችሁ ማለት ነው። 5 ሜትር ፐር ሰከንድ የት ነው ያለው? ቢ ላይ አለ ማለት ነው። ቢ ላይ አለ። ሌላኛው ደግሞ which one of the following is equal to pi over 4 rad ይላል። በሪቮሉሽን በዲግሪ ነው የተሰጠን ምርጫውን በምታዩበት ሰዓት ማለት ነው። ስለዚህ እንደዚህ አይነት ጥያቄ በሚያጋጥማችሁበት ሰዓት ግዴታ ወደ ሁለቱ መቀየር መቻል አለባችሁ። ይሄ ማለት ምን ማለት ነው? ዋን ሪቮሉሽን ከ360 ዲግሪ ጋር እኩል ነው። እንዲሁም ደግሞ 2 ፓይ ራድ ጋራ እኩል ነው።
ስለዚህ ቺኛዋን ተጠቅመን ማየት እንችላለን። የተሰጠን ፓይ ኦቨር 4 ራድ ነው። እስቲ ይሄኛው ወደ ዲግሪ እንቀይረው። ወደ ዲግሪ በምንቀይርበት ሰዓት 2 ፓይ ከ360 ዲግሪ ጋር እኩል ከሆነ ፓይ ኦቨር 4 ደግሞ ከስንት ዲግሪ ጋር እኩል ይሆናል? ክሪስ ክሮስ በምናደርግበት ሰዓት ፓይ ኦቨር 4 ታይምስ 360 ዲግሪ ሲካፈል 2 ፓይ አግርታችሁ በምትሰሩበት ሰዓት ላይ ፓይን በፓይ አጥፉ። ፓይ በፓይ አጥፉ። 2 ታይምስ 4 ሲንቶናል 2 ታይምስ 4 ኢኳል ቱ እዚች ጋር ቀላል በሆነ መንገድ ማየት ይችላል። በራዲያን የተሰጠን ወደ ዲግሪ ለመቀየር ምንድነው የምናደርገው? በራዲያን የተሰጠን ወደ ዲግሪ ለመቀየር ራዲያን ዲግሪ የተሰጠን ወደ ዲግሪ ለመቀየር ስለምንፈልግ ዲግሪ is equal to 180 ዲግሪ ኦቨር ፓይ ታይምስ ራዲያን ይሆናል ማለት ነው። በዚህ ፎርሙላ ተጠቅመን መስራት እንችላለን። 180 ዲግሪ ኦቨር ፓይ ታይምስ ፓይ ኦቨር 4 ራዲያን በምናደርግበት ሰዓት ፓይ በፓይ ጠፋል። በሁለት 4 በ2 2 ነው። 180 በ2 90። አሁንም በ2 1 190 በ2 ዲግሪያችን ስንት ይሆናል? ቴታችን 45 ዲግሪ ይሆናል። 45 ዲግሪ በምታዩበት ሰዓት ቹዝ ውስጥ የለም 45 ዲግሪ ቹዝ ውስጥ የለም። ስለዚህ አሁን ደግሞ ወደ ሪቮሉሽን የምንቀይረው ይሆናል። ወደ ሪቮሉሽን እንቀይረው። ወደ ሪቮሉሽን በምንቀይርበት ሰዓት ፓይ ኦቨር 4 ከ45 ዲግሪ ጋር እኩል ነው በወደ ዲግሪ ሲቀየር። ስለዚህ በቀላሉ በዲግሪ እንስራው። 360 ዲግሪ ከ2 ሪቮሉሽን ጋር ወይ 2 ፓይ ጋር እኩል ከሆነ 45 ዲግሪ is equal to how much የሚለውን እንሰራለን። 45 ዲግሪ ታይምስ 2 ፓይ ኦቨር 3 እዚህ ጋር 2 ፓይ ሳይሆን ሪቮሉሽን 1 ሪቮሉሽን ከ1 ሪቮሉሽን ወደ ሪቮሉሽን ስለምፈልግ እዚች ጋር አስተካክሉ። ከይቅርታ ጋር ሪቮሉሽን ነው የሚሆነው 360 ዲግሪ። ይሄን በምትሰሩበት ሰዓት 0.125 ሪቮሉሽን ይመጣላችኋል ማለት ነው። ካልኩሌሽን ተጠቅማችሁ ማስተያየት ትችላላችሁ። ይሄ ትክክለኛው መልስ የቱ ጋር ነው ያለው? ኤ ላይ። ስለዚህ ኤ is the correct answer ይሆናል ማለት ነው። 16ኛው ጥያቄ ላይ ደርሰናል። እንግዲህ 16ኛው ጥያቄ ምንድነው የሚለኝ? which one of the following is change in uniform circular motion? በዩኒፎርም ሰርኩላር ሞሽን ላይ ቼንጅ የሚያደርገው የትኛው ነው? ቅድም አውርተንበታል። ቬሎሲቲ ይሆናል ማለት ነው። ቬሎሲቲ ይሆናል። እሺ ወደ 17ኛው ጥያቄ በመንመጣበት ሰዓት ላይ ምንድነው 17ኛው ጥያቄ ላይ if two vectors representing the same quantity having the same magnitude and the same direction is called equal vector. ይሄ ኦብቪየስ ነው። ኢኳል ቬክተር ይሆናል ማለት ነው። 18ኛው ጥያቄ በምናሄድበት ሰዓት ደግሞ if vector a and then vector a ሰጥቶናል in terms of unit vector 3i in the I direction plus 4 in the j direction when what is the magnitude of vector a ተባሉ። magnitude of vector a በምንሰራበት ሰዓት ምንድነው የሚሆነው? magnitude of vector a under radical x in the I direction square plus y in the j direction square ይሰጡ ማናቸው 5 እና 4 እና 3 ናቸው። 3 square plus 4 square 3 square 9 plus 4 square 16
ሰም በምደምሩበት ሰዓት 25 ይሆናል። 25 አንደር ራዲካል ሲወጣ 5 ይሆናል ማለት ነው። በቀላሉ እንደዚህ መስራት ትችላላችሁ። 5 የቱ ጋር ነው ያለው? 5a ጋራ 5 አለ ማለት ነው። እንግዲህ ውድ የቻናላችን ቤተሰቦች ለዛሬ እስከ 25ኛው ጥያቄ አብረን እንሄዳለን ብዬ ነበረ፣ ግን ከሰዓት አንፃር እስከ የቀሩትን ማለትም ከ18 እስከ 19 ጀምሮ ያሉትን ጥያቄዎች በሌሎች ቪዲዮ አብረን የምናይ ይሆናል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆዩ።